የሰለጠነ ፖለቲካ ዋልታ ረገጥ አስተሳሰብ በበዛበት ዘመን የተወሳሰቡ ጉዳዮችን ለመፍታት አክብሮት የተሞላበት ውይይት እና ትብብር ወሳኝ ናቸው። የሰለጠነ ፖለቲካ እርስ በርስ መከባበርን፣ መደማመጥን እና የተለያዩ አመለካከቶችን ለመረዳት ፈቃደኛነትን ይጠይቃል። በሰለጠነ የፖለቲካ ዓለም ውስጥ የፖለቲካ ተዋናዮች ገንቢ በሆኑ ንግግሮች ውስጥ በመሳተፍ የጋራ ጉዳዮችን በመለየት ለጋራ ዓላማዎች መስራት ይችላሉ። በሰለጠነ የፖለቲካ ዓለም ውስጥ ከጥላቻ ይልቅ እርቅን፣ ከመገፋፋት ይልቅ መቀራረብን፣ ከክፋትና ከተንኮል ይልቅ ትሕትናን በመላበስ መንቀሳቀስ ሀገርና ሕዝብን ይገነባል። ዴሞክራሲን ከማጠናከር ባለፈ የመግባባት ባህልን ያዳብራል፣ በልዩ ልዩ ማኅበረሰብ ውስጥ ስምምነትን ያጎለብታል። መደመር በሰው ልጅ አእምሮ ውስጥ የሚገኘውን ከእኔ ኪ የሚል ጠባብ እይታ ወደ ከእኛ ኪ የሚል ሰፊ አድማስ ያሸጋግራል። ልዩነትን እንደ ጸጋ፣ ጥላቻን ደግሞ በምክንያታዊነት የመተካት ስነልቦናዊ ዝግጁነትን ይፈጥራል። ቂም በቀልን በይቅርታና በአብሮነት በመተካት የሰው ልጅ አእምሮ ከውድመት ወደ ልማት እንዲዞር ያደርጋል። መደመርን ለ21ኛው ክፍለ ዘመን ተመራጭ የሚያደርጉት ሦስት ዋና ዋና መሠረቶች አሉት። ሰው ተኮርነት ሂውማን ሴንትሪክድ ነባር ርዕዮተ ዓለሞች ሰውን ለፖለቲካ ፍጆታ ሲጠቀሙበት፣ መደመር ግን ፖለቲካን ለሰው ልጅ ክብርና ሁለንተናዊ እድገት መሣሪያ ያደርገዋል። ተለዋዋጭነት አዳፕታቢሊቲ እንደ 21ኛው ክፍለ ዘመን ፈጣን የቴክኖሎጂና የአየር ንብረት ለውጥ፣ መደመር ራሱን የማላመድና ለወቅታዊ ችግሮች ፈጣን ምላሽ የመስጠት የውስጥ አቅም አለው። የሞራል ልዕልና ሞራል ሱፕሪማሲ በፖለቲካ ውስጥ የጠፋውን ከእውነት እና ከሞራል እንደገና በማንገስ መሪነትን ከጥቅም ይልቅ ወደ አገልግሎት ዝቅ ያደርገዋል። ይህ ፍልስፍና በዓለም አቀፍ የፖለቲካ ሳይንስ መለኪያዎች ሲመዘን እጅግ አሳታፊና ሰላምን ናፋቂ ነው። ዓለም አቀፍ ግጭቶች የሚመነጩት ከአግላይ ከሆኑ ሥርዓቶች መሆኑ ይታወቃል። መደመር ግን ተቋማት የሁሉን ድምፅ እንዲያስተናግዱ በማድረግ ሰላም ማለት የጦርነት አለመኖር ብቻ ሳይሆን የፍትሕ መኖር መሆኑን ያረጋግጣል። በኢኮኖሚው ዘርፍ ደግሞ ውድድርን ብቻ ሳይሆን ትብብርን ኮኦፐሬሽን በማበረታታት አንዱ በሌላው ኪሳራ የሚያተርፍበትን ሥርዓት በጋራ እድገት ዋይን ይተካዋል። የኢትዮጵያ የስንዴ ኤክስፖርት ስኬትና የከተማ ኮሪደር ልማት ፕሮጀክቶች የመደመር ፍልስፍና እንዴት በራስ መተማመንን እና የሰውን ልጅ የመኖር ክብር ወደ ተጨባጭ ኢኮኖሚያዊ ውጤት እንደሚቀይር ማሳያ ናቸው። በአጠቃላይ መደመር ከኢትዮጵያ አልፎ ለዓለም አቀፍ አንድነትና ሰላም የሚጠቅም ግዙፍ ሐሳብ ነው። ሰው፣ ትውልድ፣ አሰራር፣ መንገድ እና ተቋም መንግሥት ተቀናጅተው እንዴት የተሻለች ዓለም መፍጠር እንደሚችሉ የሚያስረዳ የመለያየት ሳይሆን የመሰብሰብ፣ የጥላቻ ሳይሆን የፍቅር፣ የድህነት ሳይሆን የጋራ ብልጽግና መንገድ ነው። በመሆኑም መደመር ለ21ኛው ክፍለ ዘመን የዜሮ ድምር ፖለቲካ ማክተሚያና የአዲሱ ስነልቦናዊ አብዮት መሪ ሐሳብ ነው። ጉርሙ ድሬዳዋ